ሰላም በያላችሁበት ውድ የፋና ኦንላይን ስኩል ቤተሰቦች እንኳን በሰላም መጣችሁ እያልኩኝ ዛሬም አጠር መጠን ያለች ግን ትልቁም ነገር ያላት ቪዲዮ ይዤላችሁ መጥቻለሁ። እንደ ማንኛውም ጊዜ ቪዲዮዎችን ላይክ በማድረግ እንዲሁም እስከ መጨረሻው ድረስ ብታዩ ታተርፉበታላችሁ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ እንሁን እያልን አሁን ወደ ትምህርቴ ስገባ ውድ ቤተሰቦች ዛሬ ደግሞ ኦ እንደ አ የምትነበብበትን ይዤ መጥቻለሁ። በባለፈው ክላሳችን ይህ ኦ መጡ እንደ ኦ የሚነበብበት እንዲሁም ሾርት እና ሎንግ ሲሆን ኦ እና ኦ የሚል ድምፅ ሲፈጥር እንዴት ይሆናል የሚሉትን አይተናል። ዛሬ ደግሞ እንደ አ የሚነበብ መቼ ነው? እንደ አ የሚነበብ መቼ ነው? ስለዚህ እንደ አ የሚነበብ በድምፅ መጨረሻ ላይ ከመጣ ነው። አሁን በሌተር መጨረሻ ላይ መምጣት እና በድምፅ መጨረሻ ላይ መምጣት ሁለቶቹ የተለያዩ ናቸው። ከዚህ ላይ ስናያቸው ሶስቶቹ ላይ ስናያቸው በድምፅም በሌተርም መጨረሻ ናቸው የመጡ። ከዚህ ላይ ስናያቸው ሁለቱ ላይ ስናያቸው ግን በድምፃቸው መጨረሻ ኦ እና ኤን በድምፃቸው መጨረሻ ናቸው። ነገር ግን በሌተር ግን የመጨረሻ አይደሉም እና በድምፅ መጨረሻ ላይ ከመጡ ኦ እና ኤን ኦ እንደማን ይነበባል? እንደ አ ይነበባል። ምክንያቱም እዚህ ላይ ስናያት ኢ ማጂክ ሳውንድ ስለሆነች ወይም ራሷን ሳይለንት ስለምታደርግ ኦ እና ኤን በድምፅ መጨረሻ ናቸው፣ በሌተር ግን መጨረሻ አይደሉም እንላቸዋለን። ምክንያቱም ንባባችን ድምፃችን የሚወጣ ይቻ አትወጣም እስከ ኤን ብቻ ስለሚወጣ ማለት። ስለዚህ ከዚህ ላይ ስናየው ክ ኦ ት አ ነው። ይችኛዋ አ ነው የምንላት አን ኮተን ነው። ኮቶን አይደለም ኮተን ነው የምንለው። ስለዚህ ኦን እንደማናነብብናት ሁለተኛዋን ኦ ይችኛዋን ማለት ነው እንደ አ ነብብናት። ለምን? ከኤን ጋር መጣ መጨረሻ ላይ ስለሆነች ማለት ነው። ልኤ ስአ ነው። ይኸው አ ከዛ ን ሌሰን እንላለን። ሌሰን እንላለን። ብአ ትአ ን ይችና ይቺ ዩና አ ከዚህ ላይ ተመሳሳይ ድምፅ ነው ያላቸው። አ ብለን ነው የምናነባቸው። በታን ቁልፍ ስንል በታን ድአን ይኸው አሁን እቺ ኢ አትነበብም፣ ሳይለንት ነች፣ ማጂክ ሳውንድ ነች። ስለዚህ ኦና ማን ነው ኤን ላይ ነው ድምጻችን የሚያበቃ ስናነብ። ስለዚህ ድምፁ መጨረሻ ማን ነው ከተባለ ከዚህ ላይ ከሁለቶች ላይ ኤን ነው መጨረሻ ድምፅ። ስለዚህ ድአን ዳን እንላለን። ስለዚህ ኦን እንደማናነብብ ነው እንደ አነብብ ነው ማለት ነው። ንአን ይኸው ከኢ ጋር አትሄድም። ንአን ነን ድአን ደን። ስለዚህ ደን ማድረግ ማለት መስራት፣ ማድረግ፣ መፈጸም። ነን ማለት ደግሞ ምንም ማለት ነው። የሌለ ወይም ምንም ስንል ምን እንላለን? ነን እንላለን ማለት። ስለዚህ ደን ነን ስንል ኦ እንደ አ ይነበባል ማለት ነው። ወደ ሁለተኛው መንገዳችን ወይም ወደ ሁለተኛው ኦ መጡ እንደ አ ከሚነበብበት ድምፅ ከመሄዳችን በፊት ማንበብ መጻፍ የማትችሉ ግን የምትፈልጉ ካላችሁ ማሻሻል የምትፈልጉ ካላችሁ ስክሪን ላይ በተቀመጠው ስልክ በቀጥታ የሚሆን በሶሻል ሚዲያ በኢሞ፣ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ። በማንኛውም ሰዓት በማንኛውም ስራ ብትሆኑ በማንኛውም ሀገር ብትሆኑ ብትደውሉ ታገኙናላችሁ። ወደ ቀጣይ ኦ መጡ እንደ አ የሚነበብበት ድምፅ ስንሄድ ማን ሲሆን ነው? ሲ እና ኤም አንድ ላይ ተከታትለው ሲመጡ ነው። ሲ እና ኤም ከአንድ ላይ ሲመጡ እንደማን እንደ አ እናነባዋለን። አሁን እዚህ ላይ ሲ አለ፣ ኦ አለ፣ ኤም አለ፣ ኤ አለ። ይችኛዋ ኤ ማጂክ ሳውንድ ሳይለንት ሆናለች። ከም ነው የምንለው እንጂ ኮም አይደለም። ከም እንለዋለን። ኦ እንደ አ ይነበባል ማለት ነው። ፕሌት አሁን ስናደርገው ኤም እና ፒ ሁለቶችም የከንፈር ስለሆኑ ምፕ ስለምንላቸው ኤም ትንሽ ፓርሻሊ በደንብ ሳይለንት በሙሉ ሳይለንት ባትሆንም እንኳን ፓርሻሊ ስናነባት ድምጿ የመዋጥ ባህሪ ይኖራታል ማለት ነው። ኮምፕሌት ስለዚህ ኮምፕሌት ኮ አይደለም ኮምፕሌት። ስለዚህ ኮምፕሌት ምን ይሆናል ማለት ነው? ኦ እንደ አ ይነበባል ማለት ነው። ማሟላት ስንል ኮምፕሌት እንላለን። ኮምፔር እንላለን። ኮምፔር እንላለን። ስለዚህ በዚህ ጊዜ ደግሞ ኦ ኮምፔር እንላለን። ከአ ነው ኮምፔር። ስለዚህ ማወዳደር ኮምፔር እንለዋለን ማለት ነው። ካምፓይን ማጣመር፣ ማገናኘት ካምፓይን እንላለን ማለት ነው። ከማንድ እንላለን። ስለዚህ ከማንድ ስንል ትዕዛዝ ከሆነ
ከማንድ እንላለን ማለት ነው። ስለዚህ ኦ እንደ እ የምትነበብበት እዚህ መንገድ ይሆናል። ይሄ ብቻ አይደለም፣ ሌላ የተለያየ መንገድ ይኖራል። በዋናነት እነዚህ ሁለቶች ግን ኦ መጦ እንደ እ የሚነበቡበት ድምፅ ነው። መጻፍ የምትፈልጉ ካላችሁ ስክሪን ላይ በተቀመጠው ስልክ ደውሉልን። በቀጥታም ይሁን በሶሻል ሚዲያ በኢሞ፣ በቴሌግራም፣ በዋትሳፕ ቶሎ እያስጠናናችሁ ውጤታማ ትሆናላችሁ ማለት ነው። ዛሬ ቪዲዮን በዚህ ላይ ልጨርስና በቀጣይ ቪዲዮአችን እስከምንገናኝ መልካም ሁሉ ከእናንተ ጋር ይሁን እያልኩኝ መልካም ጊዜ። ባይ ባይ።